አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙታጁ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? እኛ ሰላም ነን አልሐምዱሊላህ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁኝ። ያው እንግዲህ አሁለታ ወደ አገር ልሄድ ነው። ከአረቦቹ ቤት ለአንዴና ለመጨረሻ ጊዜ እየወጣሁ ነው ባልኳችሁ መሰረት አልሐምዱሊላህ ረብል ዓለሚን ቤቴ ደርሼ መካ ኢጃዛ ቤቴ ደርሼ ጓደኞቼ እህቶቼም ጓደኞቼም አሸኛኘት ሊያደርጉልኝ ሊመጡ ማለት ነው። አልሐምዱሊላህ እኔ ዘንድ ሊመጡ እኔ ወጥ እየሰራሁ የተዘጋጀሁ ነው። እዚህ ላይ ወጥ እየሰራሁ ነው። አብራችሁኝ ተቆያችሁ። እንጀራ እጋግራለሁኝ፣ ወጥ እሰራለሁኝ። ውድ ጓደኞቼን እህቶቼን እኔን አክብረው እየመጡ ነው። እኔም ደስ ብሎኛል። አክብር እንድትከበር ነው እና ማለት ነው። እኔም እነሱን ሽር ብዬ ለመቀበል ተዘጋጅቻለሁኝ። አልሐምዱሊላህ ረብል ዓለሚን ሽኝት ልናደርግ ነው። እናንተም በላይክ በሰብስክራይብ ሽኝት አድርጉ። ላይክ ሰብስክራይብ አድርጉ ማለት ነው። ያው ቶሎ እየለቀኩ አይደለም ቪዲዮ፣ በእርግጥ ሸበካ አልመችኝ ብሎ ኢንሻአላህ ወደፊት አላህ ያመቻችልኛል። በቀን በቀን እለቃለሁ ብዬ ተስፋ አደርጋለሁ። እዚህ ላይ ዶሮ ወጥ ሰርቻለሁኝ። እንጀራ ልጋግር ነው አሁን እንግዲህ ማለት ነው። ዳቦም አብኩቻለሁኝ። ማር የሆነ ዳቦ አብኩቻለሁኝ። እንጀራም ልጋግር ነው። ወጤንም ሰርቻለሁኝ። እንግዲህ መልካም ቆይታ ይሆናል ብዬ ተስፋ አደርጋለሁ። እዚህ ላይ ሊጤን እያደረኩኝ ነው። ማሻአላህ ተባረከ ረህማን፣ በጣም ደስ የሚል ሊጥ ነው። የሚያምር ዳቦ ነው የሆነው። አብራችሁን የተቆያችሁ ብዙ ነገር እናያለን፣ ሽኝት እናደርጋለን። ዱዓ አድርጉ። እናንተም ሀሳባችን ተሳክቶ ለእናት ሀገራችን በሰላም ያድርሰን፣ በሰላም ያሰብነው ይሳካልን ኢንሻአላህ። እዚህ ላይ ዳቦዬን ፉርን ላደርግ ነው። እንግዲህ ታያላችሁ፣ ዳቦዬን ፉርን አድርጌ እንጀራዬን እጋግራለሁኝ። ወጤንም ሰራሁኝ ማለት ነው። አልሐምዱሊላህ አያችሁት፣ በጣም ነው እኮ የሚያምረው። ወላሂ ማሻአላህ ተባረከ ረህማን። ዳቦ መስራት ተውሙታጅ ትማሩ ይሆን ወላ የቀረው አለ ትነግሩኛላችሁ። ይሄው ለውድ ጓደኞቼ ዳቦ ጋግሬ ወጤን ሰርቼ እንጀራዬን ጋግሬ ልቆያቸው ነው። እጅግ እቀበላቸዋለሁኝ። አብራችሁን ተቆያችሁ ተውናላችሁ ማለት ነው። እዚህ ላይ እንቁላሌን ቀቅዬ መልጬ አዘጋጅቻለሁኝ። ወጤ ላንድያው በስል ሲል እንቁላሌን አደርጋለሁኝ ማለት ነው። ማሻአላህ ማሻአላህ ማሻአላህ። ብልዓፊያ ብልዓፊያ ኩሉ ብልዓፊያ እኽዋኒ። እንግዲህ ወጤ በዚህ ሁኔታ እየደረሰልኝ ነው። በጣም ምርጥ የሆነ ወጥ ሰርቻለሁ። በትንሽ በረድ ድስት ጠራ አድርጌ ነው የሰራሁት። የሚያምር ወጥ ሰርቻለሁኝ። ኑ አብረን እንብላ አላለሁኝ ማለት ነው። አገር ያስገቡኝ። ሰብስክራይብ ያደረጋችሁ ያያችሁት ሁሉ ሰብስክራይብ ላይክ ያደረጋችሁ አገር ያስገቡኝ ማለት ነው። ሽኝት አድርጉልኝ፣ ይጠቅመኛል። ለእናንተም ጊዜም ወቅትም አቅምም የሚጠይቀው ነገር አይደለም ሰብስክራይብ እና ላይክ ማድረግ። ለእኔ ግን ይጠቅመኛል። እንደ ማንኛውም ሰው አሳድጉኝ እላችኋለሁ ውዶቼ። አይሁላችሁ እንቁላሌን እንትን ቀቅዬ መላልጬ አዘጋጅቻለሁኝ። በዛውም ላይ ቃሪያ ጣል ጣል አድርጌበታለሁኝ። ቃሪያውን እንዳይፈጅ ማለት ነው። በበርበሬ ስለሆነ ወጡን የሰራሁት ማጁን ጥማጥም ትንሽ ነው ያደረኩት፣ በርበሬ ነው ያደረኩበት ሙሉ በሙሉ። ይሄን ቃሪያውን ከትፌ እንትን ቆራርጬ ባረገው ይለበልበናል፣ ይበዛል ብዬ ሙሉ ለጣሙ ማለት ነው ነው የማደርገው ኢንሻአላህ። አያችሁት፣ ያጓጓላ። በጣም የሚያምር ወጥ ነው። በጣም እንዲገባው ብዬ ሰንጠቅ ሰንጠቅ አድርጌዋለሁኝ እንቁላሉን። ዝም ብዬ ጣል ጣል አድርጌ ገልበጥ ገልበጥ አድርጌ ነው የማወጣው። አላቆየውም፣ ወጡን በስሏል።
ማሻአላህ ማሻአላህ ተባረከ ረህማን። ማሻአላህ ተባረከ ረህማን። ያው እንግዲህ ቃሪው እንደዚህ ቢል ጥሩ ነው ማለት ነው። ተቆረጥ ነው ይለባለባል። ትንሽ ገልበጥ ካለ ይሄ አወጣዋለሁኝ ማለት ነው። አላቆየውም። ፊት በስሏል፣ ወጡ በስሏል። ፊት ይሄው እዚህ ላይ ደግሞ እንጀራ መጋገር እንገባለን ማለት ነው። እንጀራ እየጋገርኩ ነው። ያው እዚህ ላይ ብዙም አይታይም፣ ግን ትንሽ በደንብ ይታያል። ኋላ በደንብ ይታያል። የእንጀራው ማማር ልነግራችሁ አልችልም። እንግዲህ ይሄ እንጀራና ይሄ ወጥ ሲገናኝ እንዴት እንደሚሆን አብራችሁ ተቆያችሁ ታዩታላችሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ በሳዑዲ አረቢያ እንጀራ መጋገር ቀላል ነው፣ ከባድ አይደለም። ማር የሆነ እንጀራ በዚህ መልኩ መጋገር ይቻላል። ድምር ነው የደመርነው። እሺ አያችሁት? በጣም ነው የሚያምረው። እዚህ ጋር ነው በደንብ የሚታየው። ያው የአንድ እጅ ስራ የአንድ እጅ ቅረጻ ሲሆን ብዙም አይመችም ማለት ነው። እዚህ ላይ ግን ማሻአላ አያችሁት? በአንድ ጎን እንዴት ነው እንዳትለው፣ በጣም የሚያምር እንጀራ ነው። ከአኑ እንደ ሀገራችን ድምር ነው የደመርነው። ሁለት ተደመረ። ጓደኞቼ ይመጣሉ። ይኸው እንግዲህ እዚህ ላይ ሽንኩርት እየመለጥኩኝ የከተፍኩኝ ነበረ። እዚህ ላይ እንግዲህ ልቀበላቸው እየሄድኩኝ ነው። እነ ሙፈራህ እየመጡ ነው፣ እነ ፈሩሃ እየመጡ ነው። ልቀበላቸው እየሄድኩኝ ነው። ከዛ እንትኑን አሳያችኋለሁ። ከቤታችን እዚህ እጃዛ ቤት መታ ከቤታችን ትንሽ ይወጣ ብለን የካባውን ሰዓት እናየዋለን ማለት ነው። በጣም ደስ የሚል ስፍራ ያኔ አቀማመጣችን ያለው ጉሩንኮ ምናምን ቢሆንም ግን በጣም ደስ የሚል ቆይ ሰፋ አድርጌ ያሳያችኋለሁ። ሰዓቱ ማለት ነው የካባውን ሰዓት እንዴ እኔ እየተራባችሁ እዚህ ቦታ ላይ ለመድረስ እንደ ባይሆን እስኪ እንየው። እንደዚህ ከቤታችን ከቤታችን ወጣ ብለን ሰዓቱን በቅርቡ ነው ማየት የምንችለው ማለት ነው። ወይ ሰፋ አድርጌ ያሳያችኋለሁ። ወደ ጓደኞቼ ልቀበል ስሄድ ድንገት ትዝ አለኝና ቀረጽኩት። እነሱ እስኪመጡ ደረሰ። ቁሜ ያለሁ እየጠበኩ ነው እነሱን፣ ግን ሰዓቱን ቀረጽኩት። አያችሁት? እዛው ቤታችን ቁሜ ነው እንግዲህ እንደዚህ የሚታየው።
ይሄ የካዕባው ሰዓት ነው። ቅርብ ነው ማሻአላ። የመካ ቤት እንግዲህ እንደዚህ ነው። የመካን ቤት ማየት የናፈቀው ተፈበሉ። አሁን እየሄድኩኝ ነው፣ ልቀበላቸው ነው። እየወረድኩኝ ነው። ተራራ ነው። በጣም ቀጥ ያለች ናት መንገዷ። ቤታችን መግቢያዋ ቀጥ ያለች ናት። ወደ ታች ስንወርድ ማን ተርትሮ ነው የሚወስደን። ወደ ላይ ስንሄድ ደግሞ ቀጥ ነው። መኪና እየመጣ ነው። በዚህ አሁን ፈራህን እየጠባን ነው ማለት ነው። እዚህ ላይ ፈሩሃ ትመጣለች። እላይ ሁኜ ነው የምጠብቃት። እየወረደች የኔ ማር የኔ ወድ ኢንሻአላ እንጀራ ቀረብኩላት። እንጀራ ተቀረበላት በትንሽ ሳህን። አንዲት እንቁላል ተደርጎላት ብዙም ስለማትበላ እንጀራ ይሄ የሰራሁት ወጥና የሰራሁት እንጀራ አንድ ላይ ሆኖ ሲመጣ በቃ ተበልቶ አይጠገብም። ተበልቶ አይጠገብም። ማሻአላ ማሻአላ። በቃ እዚህ ላይ ጓደኞቼ መጥተዋል። እህቶችን ጓደኞቼ መጥተዋል። እነሱም ብዙ ነገር ይዘው መጥተዋል። ፈራርሸናል እዚህ ላይ ማለት ነው። አንድ አይነት ለብሰናል። ማሻአላ። አላህ ያክብራችሁ ውድ እህቶቼ ጓደኞቼ፣ ክበሩልኝ። እናንተንም እንደዚህ ሽር ብዬ የምቀበላችሁ ያድርገኝ። እወዳችኋለሁ። አላህ ይወደዳችሁ። እንደዚህ ድምቅ እንዳደርጋችሁኝ ዱንያችሁ አኸራችሁ ድምቅ ይበላላችሁ። ሀቂቃ ማለት ነው። ደስ ነው ያለኝ በጣም። እዚህ ላይ ሙፈራህና እኔ ኬኩን እየቆረስን ነው። ፈሩሃ ሁለቱም እንድትሆን ነው እንደዚህ የምትሆነው። አየችሁ ኬክ እየቆረስን ነው። እውነት ለመናገር እንደዚህ ያደርጋሉ ብዬ ያው እነሱ ይመጣሉ እኔ እቀበላቸዋለሁ ነበር እንጂ እንደዚህ ብዙ ነገር ያደርጋሉ ብዬ አላሰብኩም ነበር። ሙፋአጃ ነው የሆነው። ድንገት ነው እንደዚህ ያደረጉት ማለት ነው። አላህ ያክብራችሁ ውዶቼ። ማች እነሱ ማች ለብሰዋል። እኔ ደግሞ ከመሀል የእነሱን ቀረብ ያለ ልብስ ነው የለበስኩት። እናምራለን አይደል? አልሐምዱሊላህ። እዚህ ላይ እኔ ቡናዬን እየቀዳሁ ነው። የኢጃዛ ቤት ነገር እንግዲህ በጎን ጓዙ ምናምንም አለ። እሱን ተውት፣ ኢጃዛ ነው። ይሄው ኬኩ ተቆርሳል። ወሬ ሁላ ቀርቧል። እሺ ደስ ብሏቸዋል። አልሐምዱሊላህ። እኔ ዳቦ ጋግሬያለሁ። ይኸው ዳቦ እኔ ኬኩ ፊት ተቆርሷል። አሁን ዳቦዬን እኔ እቆርሳለሁ። የኔ ውድ እህቶች ክበሩልኝ። አላህ ያክብራችሁ። በአንድ ላይ ሆነን ደስታችንን ሙሉ ሆኖ የምናየው ያድርገን። ጓደኞቼ መልካም ጉዞ ይላል ብላችሁ። የኔ ጋገርኩት ዳቦ ደግሞ ይሄ ነው። በጣም የሚያምር ዳቦ ነው። ዳቦዬን እየቆረስኩ ነው ራሴ። ጓደኛዬ ደግሞ ኬኩን ቆርሳ እያደለች ነው እዚህ ላይ